ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብ ምተይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውዳመት አይሆን ቅዱስ ዮሐንስም ደርሶ እዚህ ጋር ይታያል። ካልታያችሁ የሆነ ጽሁፉ አይ ቲንክ እዛ ጋር ሳይሆን የተገለበጠ ይመስላል። ካልታያችሁ ገልብጣችሁ አንብቡት። ምንድነው የሚለው? አንብቡት አላችሁ። ግን እናንተ ግን በጣም ነው ታስተዛዝቡት። የምሬ ነው የምላችሁ፣ በጣም ነው ታስተዛዝቡት። አንዳንዶች አላችሁ ፍቅራችሁ የምር ነው የምር። አሴር የታባቱ ጠፍቶ ነው? ይሄ ልጅ ምን ነክቶት ነው? ይሄን ያህል ጊዜ ቪዲዮ እንኳን ሳይለቅ ምናምን ነገር ምን ሆኖ ነው? ከሀገር እንደወጣ እናውቃለን። ሀገሩ አልተመቸውም ወይስ ምንድን ነው? ምን አይነት ችግር ውስጥ ገብቶ ነው ብላችሁ ተጨንቃችሁ ሁሌ ኢንስታግራም ላይ ዴም የምታደርጉልኝ ሰዎች ነበራችሁ። እናንተ ፈጣሪ ሰላማችሁ ብዝት ያድርጉ። እኔን እንዳሰባችሁ ማለት ፈጣሪ ያስባችሁ በያላችሁበት። እንዲሁም ደግሞ ያልፈለጋችሁንም እንረዳለን። የሆነ ጥላቻ ኖሯችሁ ወይ ደግሞ ሌላ ነገር ሳይሆን በቃ ያው ሁሉም ሰው የራሱ ሀሳብ አለበታ። በራሳችሁ ሀሳብ ለራሳችሁ ጉዳይ ተፍ ስትሉ ነበርና ሁላችሁንም እረዳችኋለሁ። ግን እንኳን ደህና መጣችሁ። ደህና ናችሁ? እንዴት ነበረ ኑሮ ያለ እኔ 6 ወር 7 ወር አይ ቲንክ ሪያክሽኑ ከ8 ወር ምናምን በላይ ሆኖናል ከለቀቅም ማለት ነው። እዛኛው ቻናል ላይ አሴር ታድ ቭሎግ ቻናል ላይ ማለት ነው ከ4 ወር በፊት አካባቢ ቪዲዮ ለቄ ነበር ተመልሼ አልጠፋም ብዬ። ግን ጠፋሁ። ከሀገር ውጭ ያላችሁ ሰዎች ስደት ላይ የምትኖሩ ሰዎች ታውቁታላችሁ። አንዳንድ ነገራቶች አይመቻችሁላችሁም። ብቻ መተናል አሁን በአዲስ ቻናል በአዲስ አቀራረብ በአዲስ ሀሳብ በአዲስ ሪያክሽን በአዲስ ፖቴንሻል በአዲስ አቅም ማለት ነው ጋይዝ ከች ብለናል። አዲስ ቻናል ከፍተናል። የድሮ ቻናላችን ኤቲአር ማለት ነው ወይም ደግሞ አሴር ታድ ሪያክት። ብዙዎቻችሁ ያንን ቻናል ነበር የምታውቁት። በአንዳንድ ምክንያቶች ያ ቻናል የለም። ሰርች ብታረጉትም አይመጣም። ለምንድን ነው ያ ቻናል የጠፋው? ለምን በአዲስ ቻናል መጣ? እሱን ወደፊት የምናወራው ይሆናል። ዲቴል ሁሉንም ነገር ወደፊት የምነግራችሁ ይሆናል። ግን አሁን በዚህኛው አሴር ሀብ የሚል አዲስ ሪያክሽን ቻናል ከፍተናል። አሴር ሀብ በቃ የተለያዩ ፋኒ ቪዲዮዎች የተለያዩ ነገራቶች የሚሰበሰቡበት፣ ዘፈን ላይ ሪያክት ልናደርግ እንችላለን፣ ሾዎች ላይ ሪያክት ልናደርግ እንችላለን፣ አነጋጋሪ ጉዳዮች ላይ ብቻ ሪያክት የማናደርግበት ነገር የለም። አሴር ሀብ ቻናል ላይ እንኳን በሰላም መጣችሁ። ሰብስክራይብ እያደረጋችሁ ድሮ ኤቲአር እና አሴር ታድን ሰብስክራይብ ያደረጋችሁ ሰዎች እናንተ ግዴታችሁን ምንም ጥያቄ የለውም፣ ግዴታችሁ ነው። ሰብስክራይብ አድርጉ። ምክንያቱም ውል አለን አሴር ሊያዝናናን እስከ መጨረሻው እስከ ህይወት ፍጻሜያችን እሱን ሰብስክራይብ አድርገን ልንኖር የሚል ጽፋችሁ ተፈራርሟችኋል። ስለዚህ ውላችሁ ማደስ ነው የሚጠበቅባችሁ። እንዲሁም ደግሞ እስከዛሬ ድረስ አይታችሁኝ ማታውቁኝ አሴር ታድ እባላለሁ። የኢትዮጵያ ምርጡ ዩቲዩበር የአሴር ታድ እና የኤቲአር ቻናል ባለቤት ዋና ስራ አስኪያጅ ጸሐፊ የነበርኩ ሰው ነኝ። አሁን ደግሞ ሌላ አሴር ሀብ የሚል ቻናል ከፍቻለሁ። ሪያክሽን በዛ ላይ ፈታ ምንል ይሆናል ማለት ነው። ስለዚህ የማታውቁኝም ሰዎች እንኳን ደህና መጣችሁ ወደ ቻናላችን። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። እንዴት ነበር እስቲ ላይፍ? ብዙ አዳዲስ ነገሮች ተፈጥሯል። ረጅም ጊዜ ኢንስታግራሜን ቲክቶኬን ዲሌት አድርጌ ዲአክቲቬት አድርጌ ለረጅም ጊዜ ከሶሻል ሚዲያ አርቄ ነበርና ሶሻል ሚዲያ ላይ ስመጣ አሁን ማለት ድብልቅልቅ ብሏል። የምሬ ነው የምላችሁ። ብዙ ነገሮች ተፈጥረዋል። ከየቱ እንደምንጀምር አላቅም። የምሬ ነው። ብዙ ያመለጡን ነገሮች አሉ እና ሳቀርብላችሁ ይህንን እኮ አይተነዋል ምናምን ልትሉኝ ትችላላችሁ። እየተረዳዳን እኔ አላዩትም። ስለዚህ ያላዩት ነገር ላይ መጥቼ ሀሳብ ልሰጥ እችላለሁ። እሱ እንዳይደብራችሁ። ግን ለዛሬ ቴዲ አፍሮ ተቆጣጥሮታል አሉ። ሀገሪቷን ተቆጣጥሯታል። ግን እዛ ብቻ አይደለም እዚህም ተቆጣጥሯል። ይሄ ሳምንት አሁን የቴዲ ሳምንት ነው የሚባሉ እኛ ሀገር በቃ ያለሱ ዘፈን አይከፈትም ያለሱ አንሰማም ነው የምላችሁ። ይኸው እንግዲህ ብርድ እያለን እንግዲህ ደረብረብ አድርገን ያለን ሁላ ማለት ነው። እና ቴዲ አሪፍ ዘፈን አውጥቷል። በጣም በቃ 18 ዘፈኖች አሉት። ከ18ቱ አንዱም እንኳን አይመረጥም። አንዱም ደስ የሚል ነው። አጨብጭበናል ቴዳችን። ወገኖቼ መዝሙረ ዳዊት ላይ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል። እውነት ነው ጋይስ፣ እውነት ነው። የት ሀገር ላይ ነው ይሄን የመሰለ ምግብ ያለው? ይሄማ እውነትም ከእግዚአብሔር ነው ጋይስ፣ ከእግዚአብሔር ነው ኢትዮጵያ ምግብ። አመሰግናለሁ። እናቴ ምንድነው ግን የጠቀለልሽው ራሱ ኦ ማይ ጋድ ያስፈራል። እባክሽ የጠቀለልሽው ምሳ ቋጥሪልኝ እናቴ። ፊት ምን የተቀባው እና እንዳይመርጡኝ ከሰል ጉልት የከፈትኩ ልምሰለው ብዬ ነው። ለአሁኑ መንግስት እኔ ወርፈርተ ነው አጥርስ ያልወርኩ እና ታቃደል ስንት ዓመት ሰለጠነና እኔ አመንዲ ሰከንድ ሰልጥኝ የምደፋው ማን ነኝ? እኔ ለኢትዮጵያ በምራቅ አልዋጋ በምራቅ ቱ ሙባዝ ቢሆን አልዋጋ ለምን ትናንት ቀርቶ
አስበዋል። ምራቅ ስትሰስት በምራቅ አልዋጋም ደስ ይላል። ሰሞኑን እንግዲህ ቲክቶክ ከፍቼ ቲክቶክ ላይ ዞር ዞር ስል በተደጋጋሚ የማያቸው ነገራቶች አሉ። ሚስቶች ወይኔ ሚስቶች በጣም አቁስል ሆነዋል አሉ። የምሬ ነው የምላችሁ። እና ብዙ ሰዎች በሚስቶች እየተማረረ ነው። እስቲ ምን አድርገው ነው? እኛ ራሱ እኮ እንዳንገባ እያስፈራራችሁ ነው ከዳር። ከዓለም ላይ በጣም የዓለም ቆንጆዋን ሴት ብትስም ይሻላል እኔም ብትስም። አንቺ እያለሽ ለምን ቆንጆ ሴት ጋር ሄዳለሁ? እና እኔ ቆንጆ አይደለሁም እያልክ ነው? ነገርኩሽ። አንቺ ጋር እያለሽ ለምን ቆንጆ ያልሻት ጋር ሄዳለሁ? ኖ እኔ ያልኩ ከዓለም ቆንጆ የምትላት ሴት ጋር እሷን ብትስማት ይሻላል እኔም ብትስመኝ ነው ያልኩ። ምን አስከደኝ? ቆንጆ ጋር አንቺ እያለሽ ሲጀመር እኔ ቆንጆ አይደለሁም ላንተ የዓለም ቆንጆ አይደለሁም። ይህ ማዘን እንደ አይነቱ ዝግብ ጀምረዋል ማለት ነው። ብትሄድ ይቻላል እሺ። አረ ቶሽ ስለዚህ ምን አስከደኝ? ስለዚህ እኔ አንተ ዓለም ቆንጆ አይደለሁም። ጥሩ የዓለም ቆንጆ ተው ዝም በልሽ። ራሴ ብቻ ነኝ። እንዴ ለምን እንደምትሰጠው እንዴ አመረረች ማለት ነው። እደ ውስጥ እኮ ነው የገባው ነው ጋይስ። የሆነ ነገር ይጠይቋቸዋል። ከዛ በኋላ ደግሞ ስትመልሱላቸው የዛ ተቃራኒ ተመልከቱ። ከኔ ጋር ባትተዋወቅ ይሻላል ወይስ ቺት ብታረግብኝ? ከኔ ጋር ባትተዋወቅ ወይስ ቺት ብታረግብኝ? ካንቺ ጋር ባልተዋወቅ ይሻለኝ። መተዋወቅህ የሚቆጭሃል ማለት ነው። ቦካ ነገሩ። እሺ ቺት ባረግብሽ ወይ ቺትም ባላረግብሽም ባልተዋወቅሽም ጭራሽ ጥያቄው ጋር ባልቀመጥ ባልጠየቅ ሌላ ጥያቄ የለሽም? እሺ አንድ ሴት ጠረን ደስ ይላል ብትልክ ምን ትመስልስላታል? ጠረን ደስ ይላል ብትልክ ቢች ሲጀመር ጠረኔ ምን አገባሽ ስለኔ ጠረን ሚስቴ ተጨነቅበት እንጂ ነው። ሲጀመር ጠረንስ ኪሸታ ድረስ ለምን ትጠጋጋላችሁ? ዛሬ የሆነ ነገር ስጡኝ ልበላት በእናታችሁ ጋይስ። አንዲ ውስጥ ነው የገባሁት እናታችሁ ውስጥ እሺ ሌላ የለም። እኔ ከሶስተኛ ፎቅ ከምወድቅና አንተ ከ12ኛ ፎቅ ከምትወድቅ የትኛው ይሻላል? ኧረ አንቺ አትውደቂ። በስመ አብ ተፈተነ ብራዘር ተፈተነ። እዚህ ጋር በሰከሰ አያስፈልግም። ከሶስተኛ ፎቅ ወድቃ ማለት ምንም አትሆንም አባኪያ። ያ ምንም አትሆን። ከ12 ወድቃ ግን አታርፍ። ሶ ሐቂቃውን ተናገር ራስህ ነው። እኔ ከ12 አንቺ ከ3 እኔ ከ12 ልውደቅ እግዚአብሔር ያው ብሮ ማለት ሲጀመር ሴት ምንም ነገር እንደማታደርግ ነው እንደሚሰማ ምንም እንደማልችል ካንተ በታች እንደሆንኩ ነው እንደሚሰማ በኢየሱስ ክርስቶስ ይሄ ፉክክር ነው እንዴ? ከ3ኛ ፎቅ መውደቅና ከ12ኛ ፎቅ መውደቅ ነው ሲጀመር። ውደቅ እሺ በቃ ከ12 በዛው ልትገላገለኝ ወይ ማለት ነው። ይኸውላችሁ እንዲህ አይነት ውጋት የሆኑ ሚስቶች መጥተዋል። እኔ የአሁኑ ጥያቄ አታስዋሹኝና ማለት ነው የምር እሷ ከ3ኛ ፎቅ ከምትወድቅና እኔ ከ12 ከምወድቅ በዚህ ዝም ብላችሁ ራሱ ሴቶች ራሱ ይዋጥላችኋል። እውነት ለመናገር ሚስቶች ማለት ነው አንቺ ከ3ኛ ፎቅ ጣብት ይሻላል ወይስ ባልሽ ከ12ኛ ፎቅ ማለት የሚደበድብሽ ወይም የሚያስቸግር በጣም እንደውም የመረረሽ ያስመረረሽ ባልሽ ካልሆነ በስተቀር የምትወጂው ባል መቼም ከ12 እንዲወድቅ አትፈልጊም። አንቺ ከ3 መውደቅ ነው ያለብሽ። የመትረፍ ፕሮባቢሊቲውን አስቡታ ብሮ አስቡት እንዴ። ምናልባት አንቺ ከ3ኛ ፎቅ ላይ ወድቀሽ የሆነ ነገር ቋብቲ ማለት ነው እኔ 1 2 3 በጋርጄልሽ ማለት ነው አስታምሻለሁ። አንድ ቅቅል ባናቱ ብዬ እጠግንሻለሁ። እኔ ከ12 ግን ከሆነ ማለት ነው አንዴ በሬ ትጥልኛለሽ አውቃለሁ። ያው ለ40 መሸኛ ከዛ ውጪ አይ ነው ሰው የተሻለው ኦፕሽን ይሄ ይመስለኛል። በጋብቻ ስትመጣ ይላል ዮሐንስ ወራሚን your shit me I got shit there. You understand what I mean? You have to respect him to me. I never talk to you. አባ ጸጉርን እየተቀለልክ እሺ ማለት ነው። You me fuck it too. Who are you? ባልሽ ነው። You understand what I mean? እንደዚህ ብዬ አውርቼ አላውቅም። You are shooting me. The girl አባ ዱላም ሊከተል ይችላል። ቤት ውስጥ ተቆልፎብም ልትወጣ ትችላለች። ከባድ ሲቹዌሽን ውስጥ ነው የገባው ነው አባቴ። እንደዚህ አይነቱ ደግሞ አይግጠም ነው የሚባለው። ባለቤትህ ዶሮ ስትሰራ የዶሮ ቆዳ ትጨምራለች ወይስ አትጨምርም? ቀላል ጥያቄ ግን የተዘነጋ። ዳዊት አትጨምርም። እሺ ኮንሽንስ ታውቅ
መጨመርም የለበትም ቆዳ ሳይበላ ቀርቶ ይሁን ወይኔ ይበልቸው ይሁን ስፖል አልተገለጸልኝም እና በጣም የደበረኝና ለሞቀረሱ እንደሚጨመር አይ ተጨምሮ ድስት ውስጥ እስከዛሬ በልተህ እንደማታውቅ አይነት ሪያክት ማድረግ ራሱ የሌለን ነበር። ያዙልኝ አንድ በር ሄርሜላ ይውሃ ጠጭ ትንሽ ሄርሜላ አይ ማይሳት የሚሰጥከው ነርቨስ ላለመሆን በጣም እየሞከርኩ ነበር ግን እንዴ አመረሽ እንዴ በገዙት አሁን ይሄ እንደሚያስፈልግ ጉዳይ ነው። ታረድ እኮ ነው የምገዙ ብዙ ጊዜ ቆዳ አይከብትም። ጀለስ ደግሞ ጨነቃ ታውቃለህ። እንትን ያለው ነው ችግር የለውም። ወደፊት ቤት የምታረዱ ደግሞ ሲሆን ቆዳውን ይጨምራል። ይቅርታ በጣም ኧረ ችግር የለውም። አምሳቸውን ያለው ባይዘው እንዳታስቢ ጥያቄው እሺ ጋይስ ይሄ እንደሚያስብል ነገር ነው። መቀጠል ምን ይችላል አይመስለኝም ቀረጻው። በነገራችን ለኛም ብዙ ጊዜ አንቺ አሁን በአሁኑ ዶሮ በጣም ውድ ስለሆነ ጀለስ ከተው ደስ ይለኝ ነበር። ያው ብሮ ይመቻ አባቴ ያው ስለተወደደ ቢግ ዲል ቢሆን ችግር የለውም ነበር ማለት ከፍ ያለ ጥያቄ ይሄ እኮ ኮንፊውዝድ ያደርጋል ለሚባል ጥያቄ ቢሆን ኢትስ ኦኬ። ግን በልቶ ያውቃል ግን ሲሰርቶ ዶሮ ቆዳ አረ አሁን እኮ አብለሽዋል እኮ አንቺ ራስሽ ፍቅር እንደዛ ስለምናደርግ እኮ በአሁኑ በዓል ግን ገብቶ ነበር ቆዳ ቤተሰብ ጋር ነው ያሳለፈው። አልሰራም ዶሮ በዓሉ ባልሰራሽ ወይ ታጥቤ ልምጣ እንጂ አይሆንም። እሺ ያው ይሄ ነገር የምር በጣም ማለት ነገሩን ቱማች አገንንሽ ወይ ፕራንክ እያደረግሽ ነው፣ ፕራንክ ለማድረግ እየሞከርሽ ነው። ካልሆነ ደግሞ ጸበደላላ እንደተባለው በምን ልጣለው ይሄን ሰውዬ እንዴት አድርጌ ልፋተው እያልሽ ሰበብ ስፈልግበት ነበርና አታወዛግቡ ነው ባካችሁ። ናይስ እሺ ማታ በል ኦኬ። እቺ ፓርት ያስብላል። አንዳንድ የሆነ የሚያባረሯችሁ ሰውዬ ያለ የሆነ አውሬ ይሁን ምን ይሁን አላውቅም፣ በህልማችሁ አይ ቲንክ ሁላችሁም ገጥሟችሁ ከሆነ ትሮጣለህ እንደዚህ ልጅ ማለት ነው አትደርስም። Hey man, how are you, Steve? Jesus. Alright. ከይሳይ ተመልከቱ፣ ላለመሳቅ በጣም ጥረት እያደረገ ነው። What's? Can you adjust the mic for me? Yeah. I'll just help you. How are you guys doing? You okay? We're good, man. How you doing? I'm all good. Yeah, nice legs. Yeah, nice legs. Nice legs. Oh, don't Jesus, man. Oh my God, guys. አይ በለውና አለልህም ቢልልኝ ሀብታም በሆን በኋላ ጠንቋይ ቀለቦ ነው ጅብ ጋልቦ ነው ምናምን ነገር አይሰራም። እዚህ በረሃ ላይ እንደዚህ እየሰራው ማለት ነው። ያው እንድታውቁ ብዬ ነው፣ ምስክር እንድትሆን ብዬ ነው። አንተ ይሻልሽ ገብቶሃል? ስድቡ ምን አወጣው ብራዘር? ያ ለነገሩ ልክ ነህ። እንኳንም ይሄን ቪዲዮ መረጃ አስቀመጥክ። እኔም በዚህ አጋጣሚ ልናገር አይበለውና አይደለም ይበለውና ማለት ነው። ወደፊት ሀብታም ስለመሆኑ ማለት ነው ጠንቋይ ቀልቦ ነው እንትን ብሎ ነው ፈረስ ጋልቦ ነውና እንዳትሉኝ። በዚህና በዚህ በኩል ላይት ደቅኝ እንዲሁም ደግሞ ስክሪን ላይ አፍጥጬ ነው የማመጣውና አስቡበት። የምትወዳት ከሆነ ስበረው ምኗን ይላል። የምትወዳት ከሆነ ስበረው ምኗን፣ ልቧን ሳይሆን ድህነቷን። ለሷስ ትልቅ ደከመኝ ሰልችኝ ሳይል ፈግት ብለህ ሰርተህ ለሚስትም ለእጮኛ የሚሆን በቃ ብር መረጃት ያርክ ወይ ደግሞ ቤትና ነገር ስራላት። ከዛ ፍርስርስ አድርገው እንጂ ለማታውቀው ሴት አይደለም፣ ለምትወዳት ሚስት ወይ ደግሞ እጮኛ። ሁለተኛው አልጋዋን ስበረው። በቃ ልቧን አትንካ፣ አልጋውን ግን ጭፍጭፍ አድርገህ ስበረው። እኔ እገዛላችኋለሁ። እንዴት ራሷ ትገዛለች። እውነት ለመናገር ብትሰብረውም
አንተ መምጣት አይጠበቅብህም። ሰብረው አልነግርም ለራስህ ትችላለህ። እሱን ቱቶሪያል እዚህ አልሰጥም። ሌላ ጊዜ በመሃል ላይ ልሰጣችሁ ይችላሉ። ግን አልጋዋን ስበረው እንደምንም አድርገህ ስበረው። ብቻ እሷ አይከፋትም ሁላ። እሺ ሶስተኛው አንተን የማጣት ፍርሃቷን ስበረው። ናይስ ያ ይሄንን ሴፍቲ ከሰጣት ለሴት ልጅ በቃ መቼ የትም አትሄድም። እውነት ይሄ ጭንቀቱና ነገር እንዲብቃ ከ100 ኪሎ የበለጠ ነው እዚህ ውስጥ ተሸክማ የምትሄደው። ከዛሬ ከነገ ትቶኝ ሄዳል እያለች የምትፈራው ማለት ነው። አራተኛው ወገቧን ስበረው ስብርብር። ከዛ ላይ ግን እንደ ማሳጅም አድርገህ አብልተህ ምናምን ነገር በደንብ መጠገን አለብህ። ግን ከዛ በፊት ወገቧን ስበረው። ልቧን አትንካ፣ ወገቧን ስበረው። በደስታ ነው የምትሰበርልህ እሷ ራሱ። እውነት አንተ ለሰበርከው እኛ እንደሰታለን። የምር ነው። እና ስበረው፣ ልቧን አይደለም ወገቧን። የመጨረሻው የመነጋገር ችግሯን ስበረው። ላይክ ሴት ልጅ በተፈጥሮ አታወራም። በቃ የምትፈልገው ነገር ዳይሬክት በማውራት በቃ ብትመኘውም አታረገውም ወይ ደግሞ አያረጉትም። ለምን እንደሆነ አላውቅም። በቃ የመነጋገር ችግሯን ግን መስበር የሚችለው ማን ነው? ዶሚናንት የሆነው ወንዱ ነው። ኦልራይት ስበረው አባኪያ። እሺ አብሄር ከአመት አንተ ደደ ማይም እናቴ ትሙት ማይም ሆነሽ አለ ክርስቶስ ኤቴን ታስወጣለህ። የማይም ጥግና እናቴ ትሙት በፈጣሪ ታስጀምርብኛል። የመጨረሻው ውሻን እናቴ ትሙታችን ሁለተኛ እንዳለ ይዚክር ይማታማት ጋይስ ይሄ ቢሰማ አሪፍ ነበር። የምር ሁለተኛ እንዳለ እዚህ ክለብ ደስ ይላል። የሚሰማ ቢሆንና ማለት ነው ቢወጣ ጥሩ ነበር፣ እውነት ለመናገር ማለት ነው። አወራረሽ ግን ተመቸኝ አባቢ። ወይኔ ጉዴ! እዚህ ይወጣል አመት አንድ አይነት ነገር የደደብክ ማህይም አሰልጣኝ ያለው እኔን እንግዲህ እንደምታውቁ ኢትዮጵያ ውስጥ እያለው ምናምን ነገር ኳስ ላይ እስከዚህ ምን ብዙም ኳስ አይመቸኝም ምናምን ምን ላይ ነሰው ነበርኩኝ። እዚህ ካናዳ ከመጣሁ በኋላ አንድ ያስኩት ነገር ኳስ መደገፍ ጀምሬያለሁ። ማንን አትሉ? አርሰናልን ኑሮ በሉ፣ ከዛ ደግሞ አርሰናል በሉ። በቃ ጨጓሬ ጋይስ በምን አይነት ቀን ነው እንደዚህ አይነት እንትን ውስጥ የገቡት? እና እስቲ ብቻ የአርሰናል ደጋፊዎች ይሁን እንዴት አድርጋችሁ እንደምትችሉት ማለት ስሜቱን ብታስተምሩኝ ደስ ይለኛል ከወዲሁ። አንዱ የአርሰናል ደጋፊ ማለት ነው። እሺ ኧረ እኔ እዩ ዋንጫው እኮ አይደለም የሚያናድደኝ ውስጡ ያለው ፋይል ነው። ኤኒዌይስ እንግዲህ ጋይስ የዛሬ ቪዲዮአችን ይሄን ይመስላል። እንደ መጀመሪያ ፈታ ዘና እንዳላችሁበት ተስፋ አድርጋለሁ። ከዚህ በኋላ መለቃችሁን ቪዲዮዎች ረዘም ለማድረግ እሞክራለሁ። ጸደይ ቪዲዮዎችን ደግሞ አመጣለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ኔክስት በአሪፍ ቪዲዮ እስክንገናኝ ድረስ ሀሳባችሁን ኮሜንት ላይ ያስቀምጣችሁ፣ ሰፖርታችሁን ድጋፋችሁን እያደረጋችሁልኝ መልካም ጊዜ